እና ውዶች ጠቃሚ የሆነች አጭር ቪዲዮ ናት። ይሄንን ቪዲዮ ሳታዩት እንዳታልፉ እላችኋለሁኝ። ይጠቅማችኋል። እናንተ ተጠቀማችሁ ለሌሎችም ሼር ማድረግ እንዳትረሱ። ተጠቀሙበት እህቶች። አጭር ቪዲዮ ናት። ሳታዩ ሳጨርሱ ኮመንት እንዳትሰጡ እንዳታልፉትም ይጠቅማችኋል። በተለይ አዳዲስ ልጆች ለአዳዲስ በጣም 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 ጠቃሚ ነው። ሰላም ሰላም የአንሻ ዩቱብ ቤተሰብ ተከታታዮች እንዴት ናችሁ? ሰላም ናችሁ? እስኪ ዛሬ ደግሞ የምነግራችሁ ማለት ነው አዲስ ሊቭ ለመግባት የተቸገራችሁ ልጆች ሊቭ ገብታችሁ እንዴት ነው ቀለም መቀባት የምንችለው? እንዴት ነው ቋንቋ እየቀየረብን ተቸገርን፣ ወደ አማርኛ እንዴት ነው የምንቀይረው? ሶስተኛው ደግሞ ሊቭ ላይ ተቀምጠን የጨረስነውን ቪዲዮ እንዴት ነው ሰው እንዲያይልን ማድረግ የምንችለው የሚለውን ዛሬ አብረን እናያለን። እህቶቼ ውዶቼ፣ በመጀመሪያ ላይክ፣ ሰብስክራይብ እንዲሁም የደውል ምልክቷን ኮሜንት መጻፋቸውን እንዳትረሱ። ወደ አሰራሩ እንሂድ። በመጀመሪያ ዩቱብ እንገባለን። እዚህ ጋር ታያችኋለች ዩቱቧን። እቺን ዩቱብ እንጫናታለን። ዩቱብ ከገባን በኋላ የራሳችን ፕሮፋይል አይታችሁታል። እዚች ጋር እኔ እዚች ጋር ነው የምትመጣልኝ የኔ ታች፣ የሌሎቹ ከላይም ሊሆን ይችላል። እቺን ፕሮፋይሌን እጫናታለሁኝ። ፕሮፋይሌን ከተጫንኩ በኋላ እንደዚህ ነው የሚመጣልኝ። አያችሁት? እንደዚህ እዚህ ጋር ቪዲዮ የሚል አለ፣ እዚህ ጋር ሼር የሚል አለ፣ እዚህ ጋር ሊቭ የሚል አለ። አይታችሁታል? እቺ ሊቭ የምትለዋን ስንነካት ቪዲዮ የሰራናቸው ሊቭ ላይ ሆነን ቪዲዮ የሰራናቸው እዚህ ጋር ነው የምናገኛቸው። አያችኋቸው? እዩት። አሁን የኔ እነዚህ ክፍት ናቸው። አያችሁት? እዚህ ጋር እንደዚች ክብ መስላ የምትታያችሁ የኳስ ምልክቷ ክፍት ነው ማለት ነው። እነዚህ እንዳሉ ክፍቶች ናቸው የኔ ማለት ነው። አሁን ያልተከፈተ የትኛው ነው ብትሉ፣ ይሄ የቁልፍ ምልክት ያለበት ታያችኋል። ይሄ የቁልፍ ምልክት ያለበት አልተከፈተም ማለት ነው። ማንም ሊያየው አይችልም፣ ማንም ሰው ሊያይልኝ አይችልም ማለት ነው። አሁን ይሄንን እንዴት ነው ሰው እንዲያይልን ማድረግ የምንችለው ነው አይደለ ጥያቄው? ይሁት እዚህ ጋር ከጎን በኩል 3 ነጥብጣብ እቺን አያችኋት? ከጎኑ ከስሜ ጎን 3 ነጥብጥቧ ትታያችኋለች። እሷን እንነካታለን። እሷን ከነካን በኋላ እንደዚህ ያመጣልናል። እንደዚህ ከመጣልን በኋላ እዚህ ጋር የእስራስ ምልክት የእስክሪብቶ ምልክቷ አያችኋት? እዚህ ጋር እቺ ትታያችኋለች። ኢዴት የምትለዋን ማለት ነው። እሷን አንዴ እንነካለን። በዚህ መልኩ ያመጣልናል። አያችሁት? ከዛ እቺኛዋን እቺ የቁልፍ ምልክቷን አሁንም እንነካታለን። እቺን የቁልፍ ምልክቷን አያችኋት? እቺ የመጀመሪያዋን ማለት ነው ከስማችን ስር እሷን ጫን እንላታለን። ከዛ እንደዚህ ያመጣልናል። አያችሁት? እንደዚህ ሲያመጣልን እዚህ ጥቁሯ ላይ ከሆነ ያለው የእናንተ እዚህ የመጀመሪያው ላይ ታረጉታላችሁ። ይታያችኋል? እቺ የመጀመሪያዋ ላይ ጥቁሯን ታመጧታላችሁ። ከዛ ምን እናደርጋለን? እንመለሳለን ማለት ነው ወደ ኋላ። እቺኛዋን በመንካት እቺ ቀስቶ የምትኗን ምልክት በመንካት እንመለሳለን ማለት ነው። ከዛስ ምን እናደርጋለን? እዚህ ከላይ ሴፍ የሚል ይታያችኋል። ሴፍ አያችኋት? እቺን ሴፍ የምትሏን አንዴ እንነካታለን ማለት ነው። ከዛን ምን ሆነ? ክፍት ሆነ ማለት ነው። አሁን ይከፈትልናል ማለት ነው። የነካነው እንትን ክፍት ይሆናል ማለት ነው። ይሄውና ታያችሁት? ተከፈተ። አያችሁት? ክፍት ሆነ ማለት ነው። በመቀጠል ደግሞ ምንድነው ሊቭ ስንገባ ኮመንት መጻፍ አንችልም። ለምን? ኮመንት አይደለም ይቅርታ፣ ኮመንት የሚጻፍልንን ማንበብ አንችልም፣ በሌላ ቋንቋ ነው የሚመጣልን የምትሉ ደግሞ እህቶቼ፣ እንዲሁም ደግሞ ሰዎች ቀለም ስጭን ይላሉ። ቀለም ማለት ምን ማለት ነው? ቀለምንስ እንዴት ነው የምንሰጣቸው የሚለው ጥያቄ ነው። እና ተከታተሉኝ። እዚች ጋር መደመር ምልክቷን አያችኋት?
እቺን የመደመር ምልክት አያችኋት? እቺን የመደመር ምልክቷን አንዴ እንጫናታለን። እቺን የመደመር ምልክቷን አንዴ እንጫናለን። ከዛ እዚህ ከታች ይታያችኋል ቪዲዮ የሚላለ ሼር የሚላለ እንደዚህ ሸርተት ስናደርግ ሊቭ የሚለውን አያችሁት? ይሄ ሊቭ የሚለውን ማለት ነው። እችን ሊቭ የምትለዋን ምን እናደርጋታለን? ኦኬ እንላለን። ወደ ሊቭ ለመግባት ማለት ነው። እቺ ኔክስት የምትለዋን ይታያችኋል? እዚህ ጋር ኔክስት የምትለዋን ስንነካት ወደ ሊቭ ያስገባናል። ሊቭ ስንገባ እዚህ ጋር ጥያቄ ያመጣልናል። አያችሁት? እዚህ ጋር እኛ ምን እንደምንጠቀም ጥያቄ ያመጣልናል። እናንተ እዚህኛዋ ላይ ነው የምታደርጉት፣ ሁለተኛዋ ላይ ማለት ነው የሚለው ላይ። ከዛስ ምን ያመጣልናል? ጎ ነው የሚለን። አያችሁት? ጎ ሊቭ እንላለን ማለት ነው። ከዛ ቀጥታ ወደ ሊቭ ገባን። ትንሽ እንጠብቀው። ይኸውላችሁ የኔ እንደዚህ ሊቭ አስገብቶኛል። ከዛስ ምን እናደርጋለን? ቋንቋ ይቀይርብናል። አዎ ቋንቋ ይቀይርብናል። ስለዚህ እቺ ሴቲንግ አያችኋት? እዚች ጋር ሴቲንጓን በስተግራ በኩል ሴቲንግ አለች። እሷን እንጫናለን። ከዛን ይሁት እንደዚህ መጣለን። ከዛን ምን እናደርጋለን? እቺኛዋን ሶስተኛዋን አያችሁት? ኦን ሆኖ ነው እናንተ ጋር የሚመጣው። ይዋትችን ማለት ነው። እችን ኦን ሆና የመጣችውን ምን እናደርጋታለን? እንደዚህ ኦፍ እናደርጋለን። ይሄ ምንድነው? ለቋንቋ ለሚቀይርብን ማለት ነው። ኦፍ አድርገን መጠቀም እንችላለን። ከዛ እዚህ ጋር እንመለሳለን። ኮመንት እዚህ ጋር ደግሞ ስም ለመስጠት ቀለም ለመስጠት እዚህ ጋር የምንጠቀመው ቀለም ለመስጠት እንደዚህ ሊቫችን ላይ እያለን ነው። እዚህ ጋር የእጅ የሚንቀሳቀስበት ቦታ ይታያችኋል። ይሄኛው ማለት ነው። ይሄኛው ፕሮፋይል አንድ እንደዚህ ጫነዋለሁ። ያያችሁት? እንደዚህ ያመጣልኛል። እንደዚህ ካመጣልኝ በኋላ እዚህ ጋር ይታያችኋል። አድ አስ ሞዴሬተር የሚለውን ማለት ነው። እጅ እንደዚህ ነካታለሁ። ከዛን ይሄ የመጀመሪያው ላይ አደርገዋለሁ። ይሄን የመጀመሪያው ላይ ማለት ነው ማደርገው። ይታያችኋል? ቀለም ለመስጠት ይሄኛውንም ማድረግ ይቻላል፣ ችግር የለውም። ግን እኛ ግን የምንጠቀመው ብዙዎቻችን እቺ የመጀመሪያዋ ነው። አሁን ቀለም ሰጥቻታለሁ። ምንም አያስፈልገውም። ይሄ ነው ያለው ማለት ነው። እና እህቶቼ ለማንሳት ደግሞ እንደዚህ እናደርገዋለን። መልሰን ራሱን ነው የምንነካው።